fuego, maquinita a fuego. Yo te quiero dar papi sin miedo. Yo te quiero dar papi sin miedo. ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም ግን ይገኛል። በቀሉ ቆየች ነው በቀሉ ሄዳለች። በቀሉ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስምሰብር ፖሊስ ከተከተለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ መታየት ብቻ ፋይት አንፈልግም። ፋይት አንፈልግም። ጋይስ ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም ግን አሁን የመማሩ ምድል አይኖርም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስምሰብር ፖሊስ ከተከተለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህች እኔ ተጨንቄ ማላቅም። የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ እኔና ሴዶ አንድ ብዙዎቻችሁ ማታውቁ ከሆነ በቀሉ ቀንሽ ደረሰ በቀሉ በክዋ በቅዬ በቀሉ በቅዬ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ። ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ሳይን በቀሉ እስቲ አንዴ እንጨፍር። ሌላ ትወጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ
በቀሉ እስቲ ጨፍሪ፣ ተነሽ ጨፍሪ እንጂ ጨፍር አሁን ሰው እጄን እፈልገዋለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን አፈራችሁ። ከሱ ጋር አንድ ሀገር ብቻ ሴዶቻችሁ እንቅልፍ ያጣችሁ ግጠመኛ 500 ሺህ ጋይስ ሴዶ እቺ 3 ወር ነው ለኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። ዌይቲንግ ፎር ዲስ ለብዙ ዓመታት አሳያቸዋለሁ። ዛሬ ስንት ዓመት አስከበርኩ አድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ቋንጣ አረጋለሁ፣ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው። መቼም አንድ አትሆንም። ከማርሻል አርት ዓለም ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ ሚሊዮን ማጥፋት አቶል በቀሉ ይሄ የሶስት ወር ፕላን አይደለም። ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው። ሴዶ ማርሻል አርት በኔ ምክንያት ነው። ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። በኔ ምክንያት ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ ምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው። ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰው ያያቸዋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ዚረ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። ዊ ዶንት ኬር ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል ብር አውጥቶ ውጭ ሀገር ለኔ ለመዘጋጀት ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ። አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትይዙ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶን ነው የሚያተው ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው። ሁለት ሳምንት እኮ የሞት ስትሄድ እድገትና ዲቨሎፕመንት አገናኝ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ፣ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያተው። አታውቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና፣ ሹፍ አሳየን እንጂ። እሺ አሳየን ጆኒ። በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ፣ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን የምፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ
አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ በቃ ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ ያስጨንቃታል፣ ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቷል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ እችላለሁ ባይ ኤኒ ሚንስ ማለት ነው። የስ ስለዚህ ተፈለከ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው ሀበሻ በኔ ቢዝነስ ነው። በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብህ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳይሃለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ኢሹ ናው ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት the believer is not perfect you should know that I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት። ሴዶስ ምን አለ? እኔ የመጀመሪያ ቃሌ አልহামዱሊላሂ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ። ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። አንበሳው ሴዶ አንበሳ ነሽ፣ ጀግና ትችላለህ። የምር አንበሳ የምር ኪንግ ኦፍ ኪንግ ኪንግ ነህ። ኪንግ ነህ ሴዳ ትበለዋለሽ። ባነቃ አይደለም በተደባደበ አባቴ ሙት ትበለዋለህ። እንበለዋለን የምን ላይክ ነው? እዚህ ጋር ታሸንፈዋለህ። የምር አንበሳ በቃ ነይ ሴዶ ጀግናው ወንድ ነሽ አንቺ አስደሰትሽን ዛሬ። ይሄ ነው ማለት ዛሬ በቀሉ አንቺን ለምን ኤንቪ እንደምታረግሽ እንደምትቀናብሽ ግልጥ ሆኖ ነው የታየኝ። ከንግግሯ ነው ያስኳት፣ ከፊቷ ነው ያስኳት። እንግሊዘኛ እችላለሁ ብላ ኘኘኝ የምትለው በቀሉን በእንግሊዘኛ ላውራት እስኪ የሚገባት ከሆነ የእውነተኛ እንግሊዘኛ የምታወራ ከሆነ ማለት ነው። Listen, the reason why you envy Sedo so much is because you literally don't have half the personality that he has. So as you admitted, you've been envying him for at least 3 years.
ሴዶዬ በደንብ በሳይኮሎጂ በንግግር በሙሉ በጣም ነው ያስደሰትሽን ያኮራሽን። እንደምታሸንፈው በላሁን እርግጠኛ ነኝ እኔ አንተ እንደምታሸንፍ እርግጠኛ ነኝ። አስለቅሰሃል። አንተ ማለት እውነት ኢትዮጵያዊ ነህ። አንተ ማለት እሱ በቀሉ ማንን ነው ሪፕሬዘንት የምታደርገው መሰለ የምትወክለው አሉ አይደለ? ይሄ አሁን የመጣ ትውልድ አጉል እንግሊዘኛ ላውራ፣ አጉል አሜሪካዊ ልሁን፣ አጉል እንደነ ጄክ ፖል ልሁን ምናምን ሚሉ አለ አይደለ? በቃ በኢትዮጵያዊነታቸው በአፍሪካዊነታቸው በጥቁርነታቸው የሚያፍሩ እሱ በቀሉ እነሱን ነው ሪፕሬዘንት የምታደርገው። አንተስ ሙስሊሚን ኢትዮጵያን የእውነት ኢትዮጵያዊ የእውነት እስላም አልহামዱሊላህ እኔ ክርስቲያን ነኝ በዚህ አጋጣሚ ግን በጣም ነው እስላምን ማከብረው እና አንተ ሪፕሬዘንት ብታረጋው አውተንቲሲቲ ነው you're very authentic በጣም በቃ እውነተኛ ሰው ነህ የእውነት ፐርሰናሊቲ ያለ ሰው ነህ እሱ ደግሞ አስመሳይ አሽቃባጭ ነው የምትሉት በአማርኛ ነው አንተስ very authentic So ሴዶዬ ሴዶ ፌስ ኦፍ ላይ ምንድን ያደረገው? በቃ አንተ ትችላለህ። የሴዶ አድናቂዎች በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ፌስ ኦፉን ሙሉውን ነው ይዤላችሁ የመጣሁት። በቃ መድረኩን ብቻውን ለዚህ ተወዳዳሪ 100 ሚሊዮን ይገባዋል ለሴዶ። እስከ መጨረሻው ተከታተሉና እናንተ ራሳችሁ ተፈርዳላችሁ። ኮፒ ሊንክ አድርጉ። ሴዶ ናይስ ሴዶ ባይ King, the fighter. Face off ብቻ ነው የምናደርገው ምንም አይነት ተቺንግ አይቻልም ምንም አይነት ተቺንግ አይቻልም ናይስ ሴዶ ኪንግ መጥቷል ይላል አሁን መድረኩ ላይ ያለው ማን ነው ኪንግ ሴዶ ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ ሴዶ እዚህም ካለ ፈትሹ ምንም አይነት ንክኪ አንፈቅድም ጆ ሴዶም ሁለታችሁም እኛን ማክበር አለባችሁ ፌስ ኦፍ ብቻ ነው የምታረጉልን ፌስ ኦፍ ብቻ ሴድ ፌስ ኦፍ ብቻ እሺ አይ ውረዱ አንፈልግም ውረዱ ችግር የለም ውረዱ አሁን ምን ፈልገው የላችሁ ፕሊዝ ጆኒ ምንም አይነት ተች አንፈ መታየት ብቻ ፋይት አንፈልግም ናይስ አዎ ሴዶ ቆይ ሴዶ ቆይ ተው ቆይ ተረጋጉ ባካችሁ አንዴ ባካችሁ ተረጋጉ ሰዎች ፕሬስ ኮንፈረንሱ አልቋል 11 ፋይቶች አጠቃላይ ይኖራል አንድ የሴቶች ፋይት ይኖራል ብቻ በጣም ጸዴ የሚገርም ሞመንት ነበረ ሶ ጆኒ ስቲል ኦን ስቴጅ ስለዚህ ምን እንደተሰማው እሱን እንጠይቀዋለን what's up bro አንዴነሽ ሶ how are you feeling ምን ኤክስፔክት አደርጋለህ ከዚህ ፋይት እና ምን እንጠብቅኛ ደግሞ ካንተ ምን እንጠብቅ እኔ I've been saying the same thing እስካሁን ድረስ የማርሻል አርት የግራፕሊንግን ጥግ በኢትዮጵያ ውስጥ the best grappler in ኢትዮጵያ ምን ማድረግ እንደሚችል ታያላችሁ ሴዶን ሰብረዋለሁ ስል ምንም አይነት ርህራሄ እንደማላሳይ ወቅ ቤተሰቦች ልጆቻችሁ በጊዜ አስተኛቸው ይሄ ሆረር ፊልም ነው የሚመስላችሁ ሴዶ እንደዚህ የሚያሳዝነው መስኪኑ ልጅ አሁን ራሱ በፍርሃት ነው እንደዚህ ሲንፈራገጥ የነበረው አልምሮ እናቱ ስታበላው ስታጠጣው ነው የሚቆየው ከዚህ በኋላ
ኦኬ ስትሬን ሲያደርግ አይተነዋል እየተዘዋወረና እሱ ምንም ይጠቅመዋል ብላ አታስብም? ምንም አይጠቅመውም። ምንም አይጠቅመውም። እኔ ለማረጋቸው ነገሮች እንዲያውም አቀለለልኝ። አሁን የኔን ቋንቋ እየተነጋገረ ነው። ትሬን ባያደርግ ይሻለው ነበር እዛው በድፍረት ይገባ ነበር። So you're confident ማለት ነው? I'm not confident, I'm certain. Thank you very much. መልካም ድል።